የዛሬ 2800 ዓመታት በፊት ማየት የተሳነው ገጣሚ ሆመር ሁለት እስካሁንም የሚደነቁ ሥራዎችን አቀረበ። የመጀመሪያው ኢሊያድ ሲሆን እርሱም ስለ ትሮጃን ጦርነት ነው። ከዚህ በፊት ስለ ኢሊያድ የሰራሁትን ፕሮግራም ያላዳመጣችሁ ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ዛሬ የምናየው ደግሞ ሁለተኛውን ክፍል ሲሆን በጦርነቱ ላይ ጀግንነቱን እንዲሁም የትሮጃን ሆርስን በመስራት ብልሃቱን የሚያሳየው የኦዲሲየስ ከትሮይ ወደ ሀገሩ ኢቲካ ግሪክ ያደረገውን ጉዞ የሚተርከው ኦዲሲን ነው። ኦዲሲየስ ጦርነቱን ከ10 ረጅም ዓመታት በኋላ በሱ ብልሃት ካሸነፈ በኋላ ምኞቱ ወደ ሀገሩ ተመልሶ ከሚስቱ ፔኔሎፔ እና ከአንድ ብቸኛ ወንድ ልጁ ቴሌማከስ ጋር መኖር ነበር። ነገር ግን ይህ ጉዞ አድካሚ፣ አደገኛ፣ ተስፋ አስቆራጭና 10 ዓመታትን የፈጀ ሆነ። ይህ ታሪክን፣ እውነተኛ ቦታዎችን፣ የግሪክ ሚቶሎጂ ማለትም የግሪክ አማልክትንና አስፈሪ ፍጥረታትን እንዲሁም ማጂክ፣ የድግምትና የአስማት ታሪክን የያዘ የ12000 ስንኞች መጽሐፍ ኦዲሲ ነው። ኦዲሲየስ የግሪክ አንድ ክፍል የሆነችው የኢቲካ ገዢ ነበር። የስፓርታ ንግሥት የነበረችውን ሄለንን ለማስመለስ በትሮይ 10 ዓመታትን ሲዋጋ ቆይቶ በድል አጠናቀቀ። ወደ ሀገሩ ሚስቱና ልጁም ሊመለስ ተነሳ። ወደ 5 የሚጠጉ መርከቦቹን በመያዝም የትሮይ ከተማ ስለወደመች የጉዞ ምግብና ሌሎች ቁሳቁሶችን ፍለጋ ወደ ሰሜን ተጓዘ። በዛም ኢስማራ የተባለች ከተማ ወደብ ደረሰ። ይህች ከተማ ግን በትሮጃን ጦርነት ለትሮዮች አግዘው ሲረዷቸው የነበሩት የሲኮኒያኖች ከተማ ነበረች። ስለሆነም በጉልበት የሚያስፈልጋቸውን ከወሰዱ በኋላ የከተማይቷ ጦረኞች በብዛት ሆነው አጠቋቸው። በዚህም ኦዲሲየስ የተወሰኑ ሰዎቹን ቢያጣም በቶሎ ጉዞውን መቀጠል ቻለ። ከዛም ወደ ደቡብ ተጉዘው ኢቲካ ሊደርሱ ጥቂት ሲቀራቸው ኃይለኛ ማዕበል አጋጠማቸው። መስመራቸውንም ስተው የሎተስ ፍሬ ተመጋቢዎች ወይም ሎተስ ኢተርስ ደሴት ደረሱ። የተዳከሙትና የጠፉት ኦዲሲየስና ጦረኞቹ የሚበላ ፍለጋ እንዲሁም አቅጣጫ ለመጠየቅ ወደ ደሴቱ ነዋሪዎች አመሩ። ነገር ግን ምግብ ከመስጠት ይልቅ ነዋሪዎቹ አንድ ነገር አቀበሏቸው። የደሴቷ ብዙ የሎተስ ዛፎች ፍሬዎች ውስጥ የተወሰኑትን። ችግሩ ግን ያንን ፍሬ የበላ ሰው ሁሉ በታላቅ እንቅልፍ ወድቆ ከተነሳ በኋላ ታሪኩን ረስቶ በዚያች ደሴት ላይ ለዘላለም መኖር እንዲፈልግ የሚያደርግ ፍሬ መሆኑን ነው። ኦዲሲየስ የተወሰኑ የሱ ሰዎች ያንን ፍሬ በልተው በአካባቢው ሲወድቁ ተጠራጥሮ ማንም እንዳይበላ አዘዘ። የበሉትንም በግድ እጅና እግሮቻቸውን በመጎተት በመርከቦቻቸው ላይ ከጫኗቸው በኋላ በቶሎ ከደሴቷ አምልጠው በባህር ላይ ጉዟቸውን ቀጠሉ። ከብዙ ቀናት የባህር ላይ ጉዞ በኋላ ኦዲሲየስ እና ሰዎቹ ተዳክመው ነበር። ስለዚህም ባገኙት የመጀመሪያ ደሴት ላይ አረፉ። በደሴቲቱም ላይ ራቅ ብሎ በጎችን ስላየ ኦዲሲየስ ጎበዝ የሚላቸውን ወታደሮች አስከትሎ እንዲሁም በምግብ ፋንታ የሚሰጠውን ወይን ይዞ ወደ በጎቹ አመራ። ከበጎቹም አጠገብ በስጋና ሌሎች ምግቦች የተሞላ ዋሻ አገኙ። የተራቡት ኦዲሲየስ እና ወታደሮቹም ምግቡን መብላት ጀመሩ። ከጥቂት ጊዜያት በኋላ ግን የዋሻው ባለቤት ተመለሰ። ፖለፊመስ የተባለው ጃይንት ሳይክሎፕስ።
ሳይክሎፕስ ማለት አንድ አይን ግንባራቸው ላይ ያለ ግዙፍ ፍጥረቶች ናቸው። ይህን ሳይክሎፕስ ለየት የሚያደርገው ነገር ደግሞ የግሪኮች የባህር አምላክ የፖሳይደን ልጅ ነበር። እነ ኦዲሲየስ ምግቡን እየበሉ መሆኑን ሲመለከት እንዳያመልጡት ሲል ዋሻውን ከውስጥ በትልቅ ድንጋይ ዘጋው። የኦዲሲየስ ፍላጎት ምን እንደሆነ እንኳን ሳይጠይቅ ሁለት ወታደሮቹን አንስቶ ከመሬት ጋር በመፈጥፈጥ ከገደላቸው በኋላ በላቸው። ይህንንም ሲጨርስ በጉልበታቸው የዋሻው በር ላይ ያለውን ትልቅ ድንጋይ ማንከባለል እንደማይችሉ እሱንም ቢገሉት የሚከፍትላቸው እንደሌለና እዚሁ እንደሚሞቱ የተረዳው ፖለፊመስ ተዝናንቶ ተኛ። በማግስቱ ጠዋትም በጎቹን እየነዳ ካስወጣ በኋላ ዋሻውን ዘግቶ ሄደ። ሲመለስ እንደቀድሞ ሌሎች የኦዲሲየስ ወታደሮችን በድጋሚ በላ። ኦዲሲየስም ቀኑን ሙሉ ያሰበበትን እቅድ መተግበር ጀመረ። በመጀመሪያ ለፖለፊመስ ያመጣውን ወይን በሙሉ አቀረበለት። ፖለፊመስም እስኪሰክር ከጠጣ በኋላ ኦዲሲየስን ስሙን ጠየቀው። ኦዲሲየስ ስሜ ኖባዲ ወይም ስሜ ማንም ነው ሲል መለሰለት። ፖለፊመስም ማንም፣ አመሰግናለሁ፣ ደስ ስላልከኝም መጨረሻ ነው የምበላህ ብሎ ወደ እንቅልፍ ሄደ። ኦዲሲየስም ዋሻው ውስጥ አግኝቶ አንድ ጫፉን ወደ ሹልነት የቀየረውን እንጨት ይዞ ወደ ፖለፊመስ ተጠጋ። በተኛበትም በዛ እንጨት አይኑን ወጋው፣ አጠፋውም። በስቃይ ከእንቅልፉ የነቃው ፖለፊመስ በኃይለኛው ይጮህ ጀመር። ጩኸቱን ሰምተው የመጡ ሌሎች ሳይክሎፕሶች ከዋሻው ውጭ ሆነው ምን እንደተፈጠረ ሲጠይቁት ኖባዲ ሃዝ ብላይንድድ ሚ ወይም ማንም አላሳወረኝም እያለ ከውስጥ ጮኸባቸው። እነሱም ተወዛግበው ትተውት ሄዱ። የታወረውን ፖለፊመስ እነ ኦዲሲየስን ማየት ባለመቻሉ ሳይገላቸው ቀረ። በማግስቱም ጠዋት በጎቹን ለማሰማራት ይዞ ሲወጣ ኦዲሲየስ እና ወታደሮቹ በበጎቹ ሆድ ላይ ተንጠልጥለው በመደበቅ አብረው ወጡ። ወደ መርከባቸውም ተመለሱ። በማምለጥ ላይ ሳሉ ግን ኦዲሲየስ በስኬቱ ተኩራርቶ የሚጸጽተውን ታላቅ ስህተት ፈጸመ። ከአፋፍ ላይ ሆኖ በንዴት ድንጋይ ወደሚወረውርባቸው ፖለፊመስ ዞሮ ስሜ ማንም አይደለም፣ ማን ዓይንህን እንዳጠፋ ስትጠየቅ የትሮጃን ጦርነት ጀግናው የግሪኩ ኦዲሲየስ ነው ብለህ መልስላቸው ብሎ ጮኸ። ኦዲሲየስ ያላወቀው ግን ፖለፊመስ የፖሳይደን ልጅ መሆኑን ነበር። ፖለፊመስ ለአባቱ ፖሳይደን የተፈጠረውን በነገረው ጊዜ ሁሉንም ሰዎቹን እንዲያጣ እንዲሁም ኦዲሲየስ ሀገሩ ከመድረሱ በፊት ብዙ ዓመት በባህር ላይ እንዲዋትት ረገመው። የፖሳይደን እርግማንን ያላወቁት እነ ኦዲሲየስ ከምትንሳፈፈዋና በንጉሥ አዮሊ በምትተዳደረዋ ደሴት ደረሱ። ከእነርሱም ጋር ከተመገቡ በኋላ በጉዞው ላይ እንዲረዳው ንጉሡ ለኦዲሲየስ የቆዳ ከረጢት በስጦታነት አበረከተለት። በውስጡም የንፋስ ማጂክ ወይም አስማትን የያዘ ሲሆን በቀስታም ሲከፈት መርከብን እየገፋ ተጨማሪ ጉልበት ይሰጣል። በዚህም እርዳታ የተወሰኑ ቀናትን እንደተጓዙ ያለምንም ሌላ ችግር ከከተማቸው ኢቲካ ደረሱ። ነገር ግን ከመርከባቸው ሊወርዱ ጥቂት ሲቀራቸው ኦዲሲየስ ከንጉሡ የተቀበለው የቆዳ ከረጢት ውስጥ ሌሎች የከበሩ ድንጋዮች፣ ወርቅና ሀብት ይኖራል ብለው የገመቱት ወታደሮች የኦዲሲየስን ያለማተኮር ተጠቅመው ከረጢቱን ከፈቱት። በኃይል በጣም ስለከፈቱትም ታላቅ ንፋስ እንዲሁም ማዕበል ወዲያውኑ መጥቶ ወደ ባህሩ መልሶ ገፋቸው። ቀድሞም ከነበሩበት የአዮላ ደሴት አደረሳቸው። ይህ የግሪክ አማልክት እርግማን ነው ብሎ ያመነው ንጉሥ አዮሊ ስጦታውን ቀምቶ አባረራቸው። የማያልቅ መንገዱን የቀጠለው ኦዲሲየስ በቀጣይ የደረሰው
ላስትሪጎኒያ አካባቢ ነበር። የቦታው ምንነትን ያላወቀው ኦዲሲየስ 3 ጠንካራ ወታደሮቹ አካባቢውን እንዲያጠኑና የአካባቢውን ነዋሪዎች በጥንቃቄ አይተው እንዲመለሱ ላካቸው። ነገር ግን የላስትሪጎኒያ ነዋሪዎች ሰዎች ሳይሆኑ ጃይንት ወይም ኔፍሊሞች ነበሩ። ወታደሮቹንም ወዲያውኑ እንዳዩአቸው ያጠቋቸው ጀመር። እነርሱንም ከገደሉ በኋላ ወደ እነ ኦዲሲየስ ጥቃታቸውን አዞሩ። በዚህም አብዛኛው የኦዲሲየስ ወታደሮች ሲሞቱ እንዳለ መርከባቸውም ከአንዷ በቀር በትላልቅ ድንጋዮች አወደሟቸው። ኦዲሲየስ ከተወሰኑ ወታደሮቹ ጋር ብቻ አመለጠ። በቀጣይ ኦዲሲየስ እና የተመናመኑት ጥቂት ወታደሮቹ አይኢያ ከተባለች ደሴት ደረሱ። ይህች ደሴት ሰርሲ በመባል የምትታወቀው ቆንጆ ጠንቋይ መኖሪያ ነበር። አባቷም የግሪክ የፀሐይ አምላክ ሂሊዮስ ነበር። ኦዲሲየስ ሰዎቹን ለሁለት በመክፈል ግማሾቹን ምግብ እንዲፈልጉ ላካቸው። በፍለጋቸውም መሃል አንድ እጅግ በጣም የሚያምር ነገር ግን በአስፈሪ የዱር አራዊቶች የተከበበ ቤተ መንግስት አገኙ። ወታደሮቹ በድንጋጤ መሃል እያሉ የዱር አውሬዎቹ ወደ እነሱ ተጠጉ። ነገር ግን በመተናኮል ወይም መባላት ፋንታ አውሬዎቹ ለማዳ ነበሩ። በዚህ መሃል ሰርሲ ወደ እነርሱ መታ እንዲገቡ ጋበዘቻቸው። የሚጣፍጥና ውድ ምግብና መጠጦችን ማቀረበችላቸው። በልተው ከጨረሱ በኋላ ግን እንቅልፍ ወሰዳቸው። ሲነቁም የሰርሲን የተመረዘ ምግብ በመብላታቸው ራሳቸውን ወደ አሳማነት ተቀይረው ነበር ያገኙት። በዚህም ተደናግጠው ሳለ የምግብ ፍላጎት የለኝም ብሎ በውጪ ሲጠብቅ የነበረው አንድ ወታደር ሁኔታውን አይቶ በፍጥነት በመመለስ ለኦዲሲየስ ነገረው። ኦዲሲየስም ሰዎቹን ለማዳን ወደ ቤተ መንግስቱ ሲሄድ ከግሪክ አማልክት ውስጥ የመልእክት አድራሽ የሆነው ሄርሚስ በመንገዱ ተገለጠለት። ሰርሲ ምን እንደምታደርገውና እሱንና ሰዎቹን እንዴት እንደሚያድን ካስረዳው በኋላ የሚበላውና የሚጠጣው ውስጥ ሰርሲ የምትጨምረውን መርዝ የሚያረክስ ሞሊ የተባለ መድኃኒት ሰጥቶት ተለየው። ሰርሲ ጋር ከደረሰም በኋላ በልቶና ጠጥቶ ምንም እንዳልሆነ ስታይ በሁኔታው ተገረመች። በዚህ መሃል ኦዲሲየስ በፍጥነት ሰይፉን በማውጣት አንገቷ ላይ አድርጎ ወታደሮቹን ወደ ሰውነት ካልመለሰቻቸው እንደሚገላት ነገራት። በዚህም አማራጭ ያልነበራት ሰርሲ ወታደሮቹን ከአሳማነት ወደ ሰውነት መለሰቻቸው። በድፍረቱም ስለተማረከች ሰርሲ ኦዲሲየስን ወደ አልጋዋ ይዛው ሄደች። ቴሌጎነስ የተባለም ልጅ ወለዱ። በደሴቷም 1 ዓመት ከቆየ በኋላ ኦዲሲየስ ጉዞውን ለመቀጠል ተነሳ። ከመሄዱ በፊት ግን በጉዞ ላይ ምን እንደሚያጋጥመው እንዲያውቅ ተሪሲየስ የሚባል አንደርወርልድ ውስጥ የሚኖር መንፈስ ጋር እንዲሄድ መከረችው። የሰርሲን ምክር ተቀብሎ ኦዲሲየስ ወደ ምዕራብ ተጉዞ የአንደርወርልድ መግቢያ ጋር ደረሰ። ለመስዋዕትነት የሚሆነው ፍየል ካረደ በኋላ ተርሲየስ እስኪመጣ ሌሎችን መንፈሶች ማባረር ጀመረ። በመጨረሻም ማየት የተሳነው ነቢይ የተርሲየስ መንፈስ ወደ እርሱ መጣ። በመንገዱም ስለሚያጋጥመው ችግሮች ነገረው። በተለይም የግሪኮች የፀሐይ አምላክ ሂሊዮስን ከብቶች በሰላም ወደ ሀገራቸው መመለስ ከፈለጉ እንዳይነኳቸው አስጠነቀቀው። በቀጣይ ጉዟቸውም ሳይረን የተባሉ ሴት ፍጥረታት በሚኖሩበት የሜዲትራኒያን ባህር ክፍል ደረሱ። ታዲያ እነዚህ ፍጥረታት የሚታወቁት የእነርሱን ድምፅና ሙዚቃ የሰማ ሰው በዛ ተማርኮ ራሱን ወደ ባህር በመክተት ነበር። ይህንን የሚያውቀው ኦዲሲየስ ሰዎችን በሙሉ ምንም እንዳይሰሙ ጆሮአቸውን በዋክስ እንዲደፍኑ አዘዛቸው። ነገር ግን እሱ ድምፃቸውን መስማት ስለፈለገ ወታደሮቹ ከመርከቧ ጋር እንዲያስሩትና ምንም ያህል በትዕዛዝና ቅጣት ቢያስፈራራቸው እንዳይፈቱ ታዘዛቸው። የሳይረኖች ድምፅ ሲሰማ ራሱን መቆጣጠር
ያቃተው ኦዲሲየስ እንዲፈቱት ቢያዝም ማንም ሳይፈታው ቀረ። በዚህም ኦዲሲየስ የሳይረኖችን ድምፅ ሰምቶ የኖረ የመጀመሪያውም የመጨረሻውም የሰው ልጅ ሆነ። ነገር ግን ድምፃቸውን ሰምቶ የተረፈ ሰው ካለ እነሱ የሚሞቱት ሳይረኖች ራሳቸውን አንድ በአንድ መግደል ጀመሩ። በቀጣይ ሰርሲ ካስጠነቀቀችው አንድ ጠባብ መተላለፊያ ደረሰ። በስተግራ ሲላ የተባለ ባለ 6 ጭንቅላት አውሬ፣ በስተቀኝ ደግሞ ካብዱሮስ የተባለ በአካባቢው የሚገኝ ባህሩን ጨምሮ የሚውጥ ወርልድ ፑል። ኦዲሲየስ የመጀመሪያውን አማራጭ ላይ ወስኖ በሲላ በኩል አለፈ። ባለ 6 ጭንቅላቱ አውሬም 6 ሰዎቹን አሳጣው። በፍጥነት ካለፈም በኋላ ትርኔሺያ ከተባለችው ደሴት ደረሱ። ትርኔሺያ የተባለችው ደሴት በፊት ኦዲሲየስ እንዳይነካቸው ማስጠንቀቂያ የተሰጠው የሂሊዮስ ከብቶች የሚኖሩበት ነበር። ሰዎቹን በጥብቅ ቢያስጠነቅቃቸውም ማዕበል ለ1 ወር ያለማቋረጥ በአካባቢው ስለነበር ጉዟቸውን መቀጠል አልቻሉም። በረሃብ ላይ የነበሩት የኦዲሲየስ ሰዎችም ትዕግስታቸው እያለቀ መጣ። አንድ ቀን ኦዲሲየስ ከእንቅልፉ ሲነቃ የሥጋ ጥብስ ሸተተው። ወደ ሰዎቹ ሲሄድም የሂሊዮስን ከብቶች አርደው ጠብሰው ሲመገቡ አገኛቸው። ከማዘኑ የተነሳ መሬት ላይ ወድቆ አለቀሰ። ከምግቡ ግን አልበላም። ከጥቂት ጊዜያትም በኋላ ማዕበሉ ስለቆመ መንገዳቸውን ቀጠሉ። ሂሊዮስ ግን ቅሬታውን ለግሪኮች ዋና አምላክ ዙስ ስለነገረው በቁጣ ዙስ የኦዲሲየስን መርከብ በመብረቅ መታው። ከኦዲሲየስ ውጪ ሁሉም ወታደሮች ሞቱ። እሱ ብቻ በመርከቢቷ ስብርባሪ ላይ 9 ቀናትን ተንሳፎ በ10ኛው ቀን ካሊፕሶ ከምትኖርበት ደሴት ደረሰ። ከግዙፎቹ ታይተኖች ውስጥ አንዱና ታዋቂው አትለስ ልጅ የሆነችው ካሊፕሶ ኦዲሲየስን ካተረፈችው በኋላ በእንግድነት አብሯት እንዲቆይ ከፈለገም ኢሞርታል ወይም የማይሞት ሰው ልታደርገው ቃል ገባችለት። እሱ ግን ወደ ሚስቱና ልጁ መመለስ እንደሚፈልግ ነገራት። በዚህ ያልተደሰተችው ካሊፕሶ 7 ዓመታትን በግድ ከእርሷ ጋር እንዲቆይ ያደረገችው። ከትሮጃን ጦርነት ጀምሮ ስትረዳው የነበረችው ከግሪኮች አማልክት ውስጥ አንዷ አቲና ለአባቷ ዙስ የኦዲሲየስን ነገር አስረዳችው። እርሱም ካሊፕሶ በግድ መያዝ እንደማትችል ፈረደ። ካሊፕሶ ባትስማማም እንዲሄድ ፈቀደችለት። አነስ ያለች መርከብም ከሰራ በኋላ ጉዞውን ጀመረ። ይህን የሰማው ፖሳይደን ግን ማዕበል ልኮ የኦዲሲየስን መርከብ ሰባበራት። ሲሪያ የምትባል ደሴትም ላይ ራሱን አገኘው። ሲሪያ የፊኒሺያኖች መኖሪያ ነበረች። የንጉሱና የንግስቲቱ ሴት ልጅ ገላዋን ለመታጠብ በወረደችበት ጊዜ ኦዲሲየስ የሚለብሰውን ልብስ እንኳን በባህሩ ተቀምቶ ራቁቱን ደክሞት ከባህሩ አቅራቢያ ወድቆ አገኘችው። ልብስ ሰጥታ ወደ ቤተ መንግስትም አብራ ወሰደችው። ከታጠበና ካስተካከሉትም በኋላ ንጉሱ አብሮት እራት እንዲመገብ ጋበዘው። ከእራት ስርዓቱም ላይ ደሜዴከስ የተባለ በግጥሙና በድምፁ አማልክትን ሳይቀር ያማልላል የሚባሉ ስራዎችን ያቀርብ ጀመር። ከዛም ስለ ትሮጃን ጦርነትና የግሪክ ጀግኖች ሲያዜም ግን ኦዲሲየስ አልቻለም። ሌሎቹ ሲዝናኑና ሲጨፍሩ እሱ ያለቅስ ጀመር። ምን እንደሆነም ሲጠይቁት እስካሁን ብዙ መከራ ስላመጣበት ለእነርሱም ደብቋቸው የነበረውን ትክክለኛ ማንነቱንና ስሙን ነገራቸው። በዚህም የተደነቁትና ያዘኑት ንጉስና ንግስት በማግስቱ መርከብ ሰዎችን ወርቅና ብርን ጨምረው በሰላም ወደ ኢቲካ ሸኙት። ለትሮጃን ጦርነት ቤቱን ትቶ ከሄደ 20 ዓመታት ያለፈው ኦዲሲየስ በመጨረሻ ኢቲካ ደረሰ። ነገር ግን ባልነበረባቸው ዓመታቶች ብዙ ነገሮች ተቀይረው ነበር።
ሚስቱ ፔኔሎፔ ኦዲሲየስ ስለሞተ ከኛ ውስጥ አንድ ባል ምረጪ በማለት የባሏን ምግብ እየበሉ በሀብቱም እየተዝናኑ በቤተ መንግስት ውስጥ የሚውሉ ብዙ ከሩቅና ከቅርብ የመጡ ወንዶች ነበሩ። ልጁ ቴሌማከስ ደግሞ አባቱን ፍለጋ በየሀገራት የሚዞር በሀያዎቹ አጋማሽ የሆነ ወጣት ነበር። አቴና ይህንን በመረዳት ኦዲሲየስ አደጋ ውስጥ እንዳይገባ ወደ ሽማግሌ ለማኝነት ለወጠችው። ለባሏ ታማኝ ሆና የቆየችው ፔኔሎፔ ለኦዲሲየስ አባት መቀበሪያ የሚሆን ልብስ እየሰፋሁ ነው፣ ስጨርስ ባል እመርጣለሁ ብላ ወንዶቹን ያታለለች ሲሆን ቀን ቀን ልብሱን እየሰፋች በማታ ግን የሰፋችውን እየፈታች ለዓመታት ያለ ባል ተቀመጠች። በስተመጨረሻ ግን ይህ ስራዋ ሲጋለጥ ግድ ባል ምረጪ ተባለች። ኦዲሲየስ እንደ ሽማግሌ ሆኖ ወደ ቤተ መንግስቱ ሲገባ ፔኔሎፔ ባሏ መሆን የሚፈልግ ሰው የቀድሞ ባሏ ኦዲሲየስ ሲጠቀምበት የነበረበትን ቀስት ወጥሮ በ12 ተከታታይ ቀዳዳዎች ውስጥ ማሳለፍ እንዳለበት መናገሯን ሰማ። ሁሉም ወጣት ወንዶች ቢሞክሩም አንዳቸውም ቀስቱን እንኳን መወጠር አልቻሉም። ኦዲሲየስ ሽማግሌ እንደመሰለ ውድድሩን ለመካፈል ቀስቱን አነሳ። የተሰበሰበው ሰው ሁሉ ሳቀበት። ነገር ግን ቀስቱን ከወጠረ በኋላ በ12 ቀዳዳዎች መካከል አሳለፈው። ወዲያውም ወደ ትክክለኛ መልኩ ተመለሰ። ቀስቱንም ወደ ሰዎቹ አዞረው። አንድ በአንድም መግደል ጀመረ። ውድድሩ በሚደረግበትም ወቅት ልጁ ቴሌማከስ የሌሎቹን መሳሪያ በቀስታ ሲደብቅ ስለነበር መልሰው የሚያጠቁበት ምንም ነገር አልነበራቸውም። ሁሉም ከሞቱ በኋላ ኦዲሲየስ በስተመጨረሻ ከሚስቱ ፔኔሎፔ ጋር ለመገናኘት በቃ። የኦዲሲ ታሪክ መጨረሻ ይህ ነው። ፊልም ለመጋበዝ ብዙ አይመችም። የድሮ ፊልሞች የተሰሩ ቢኖሩም እነሱን ከማየት ይልቅ ከዚህ በፊት ኦፕንሃይመርን ከማውጣቱ በፊት ሮበርት ኦፕንሃይመር ማን እንደነበረ ፕሮግራም በሰራነው መሰረት ክሪስቶፈር ኖላን ቀጣይ ፊልሙ የዚህ ኦዲሲ ታሪክ ነው። በፊልሙም ላይ እንደ ማት ዴመን፣ ቶም ሃላንድ፣ ዘንዳያ የመሳሰሉ አክተሮች ይሳተፉበታል። ምናልባት ከአንድ ዓመት ከዛ በላይ ሊፈጅ ይችላል። ፊልሙ ሲወጣ ግን እንድታዩት እጋብዛችኋለሁ። ይህንን ሁሉ ታሪክ እንዴት በ2 እና 3 ሰዓት ውስጥ ጨምቆ እንደሚያስገባው ባላቅም ኦዲሲ በጣም በትንሹ ይህ ነው። በረጅሙ ብዙ ሰዓት የሚፈጅ ታሪክ ቢሆንም ይህንን ይመስላል። ስለተከታተላችሁ አመሰግናለሁ።